ሰላም እንዴት ናችሁ? ሰሞኑን ያው ላይቭ ስትሪም እየገባው ስለሆነ ቪዲዮ እያዘጋጀው አልነበርኩም። በእንግሊዝ ፕሪሚየር ሊግ አሁን 13ኛ ሳምንት ላይ ደርሷል ይመስለኛል። እስከ 11ኛ ሳምንት ላይ ነበር ቪዲዮ የሰራሁት ማለት ነው። በ13ኛ ሳምንት በ12ኛ ሳምንት አልሰራውም ማለት ነው። በ13ኛ ሳምንት ሙሉ ጨዋታ ተደርጓል። በትልቁ ጨዋታ ተደርጎ የነበረው ደግሞ ቼልሲ በሜዳው ስታንፎርድ ብሪጅ አርሰናልን ገጥሞ አንድ አቻ የወጡበት ጨዋታ ነበረ። በእርግጥ ጨዋታው እንዲጠበቅ ምክንያት የነበሩት ብዙ ነገሮች ነበሩ። ጨዋታውም ደስ የሚል በጣም የሚያዝናና ፉክክር የታየበት ጨዋታ ነበረ። ያንኑ ቀን ሊቨርፑልም ደግሞ ከመሸነፍ ወደ ማሸነፍ የመጣበት ጨዋታም ነበረ። ዩናይትድም ክሪስታል ፓላስን ሳይጠበቅ ነው ዩናይትድን ጨዋታ ያሸነፈው። ሌሎቹም ቅዳሜ ላይ ተደርጎ የነበረው ማንቸስተር ሲቲ አሸንፎ ደረጃውን አሻሽሎ ወደ ሁለተኛ ደረጃ የመጣበት ሳምንት ነበረ። የ13ኛ ሳምንት ማለት ነው። ዛሬም ደግሞ የሚጠበቁ በእንግሊዝ ፕሪሚየር ሊግ ዛሬና ነገ ደግሞ ይደረጋሉ። ያው ከዚህ በኋላ ጨዋታዎች ይደረባሉ ማለት ነው። በሳምንት 2 ወይ 3 ጌሞች ይደረጋሉ። ከዛ በኋላ ብሬክ ይደረጋል ማለት ነው። ያ ገና ሰሞን ጨዋታ ይባላል እነሱ ጋር። ማንቸስተር ሲቲ ከሜዳ ውጪ ዛሬ ፉላምን ይገጥማል። ነገ ደግሞ የሊጉ መሪ አርሰናል ብሬንትፎርድን የሚገጥምበት ጨዋታ ይጠበቃል። እንዲሁም ደግሞ ሌሎች እነ ቼልሲም እና ዩናይትድ ሐሙስ ዕለት ነው ጨዋታውን የሚያደርገው ማለት ነው። የባለፈው ጨዋታ እንዴት ነበር የሚል ደግሞ ለይተን ነው እስኪ። ማንቸስተር ሲቲ ከሊድስ ቅዳሜ ላይ ያደረገው ጨዋታ በጣም የሚገርም ጨዋታ ነበረ። ማንቸስተር ሲቲ በፊል ፎደን እና ጆስኮፍ ጋቫርዲዮል ጎል አስገብቶ ለባዶ እየመራ ነበረ። ሰመራ ቆይቶ ከዛ በኋላ ነው ሊድሶች ከረፍት በኋላ ሁሉም ነገር ተቀያይሮ የማንቸስተር ሲቲ ዲፌንድ ወይ ደግሞ መከላከል ስፍራ ላይ በጣም ክፍተቱ ጎልቶ የታየበት ጨዋታ ነበረ። የጆስኮፍ ጋቫርዲዮል እንዲሁም ደግሞ የማቲያስ ኑኔስ ሲተት እነሱን ዋጋ ያስከፈለበት ነበረ። ከዛ በኋላ ነው ሊድሶች አንድ ጎል አስቆጥሮ ወደ ጨዋታ የተመለሱበት። ያቺ ጎል ከተቆጠረች በኋላ የማንቸስተር ሲቲ መከላከል ሚና በጣም እየተረበሸ ነበረ። ከዛ በኋላም ጆስኮፍ ጋቫርዲዮል ካቫርት-ሉዊን ላይ የቀድሞ የኤቨርተን አጥቂና እንግሊዛዊ ላይ በሰራች ጥፋት ዳኛው ቅጣት መጥቶ ወይ ደግሞ ፔናልቲ ሰጥቶት ሁለታቻ ሆኖ ማለት ነው። ከዛ በኋላ ማንቸስተር ሲቲ የተወሰነ ተጫዋቾችን ለመቀየር ተጎድቷል። ያ ውጤቱን በጣም ይፈልግ ነበረ። ምክንያቱም በባለፈው በኒውካስትል በ12ኛ ሳምንት ተሸንፏል። ትናንትናም ደግሞ የሚሸነፍ ከሆነ ያው ቀድሞ ገና አርሰናል የሊጉ መሪ ነው። የአርሰናል ትናንትና እድሉን አልተጠቀመበትም እንጂ ቢያሸንፍ ሲቲ ተሸንፎ አርሰናል ቢያሸንፍ ኑሮ ነጥቡን ወደ 10 ከፍ ያደርግ ነበረ ማለት ነው። የትናንትና ጨዋታ ከትናንትና ወዲህ የተደረገውን ጨዋታ ማለት ነው። ስለዚህ ማንቸስተር ሲቲ ግዴታ ማሸነፍ ነበረበት። ያንም ደግሞ አረገው ማለት ነው። ተጭኖ ሲጫወት ነበረ። ያው በኳስ ቁጥጥር ማንቸስተር ሲቲ ብልጫ ነበረው። 62 በ38 ነበረ ሲቲ ኳሱን ተቆጣጥሮ ሲጫወት የነበረው ማለት ነው። ሙከራም ብልጫ ነበረው ማንቸስተር ሲቲ 18 ጊዜ ነው ወደ ጎል የሞከረው። የሊድስ ደግሞ በተቃራኒው 9 ጊዜ ነበር የሞከረው። በኦን ታርጌትም ወይ ደግሞ ኢላማውን የጠበቀ ወደ ጎል የሞከሩት ደግሞ ማንቸስተር ሲቲ 9 ነው። ሊድሶች ደግሞ 4 ነው የሞከሩት። ያው ማንቸስተር ሲቲ እና ሊድስ ያለበት ደረጃም በጣም የተለያየ ነው። ሊድስ 4 ሙከራ ማንቸስተር ሲቲ ላይ ኦን ታርጌት ማድረጉ ራሱ
የማንቸስተር ሲቲ መሀል ክፍሉና የተከላካይ ሚና በጣም ጥሩ እንዳልሆነ ያመለክታል ማለት ነው። አሁን ዛሬ የሚያደርጉት ጨዋታ ደግሞ ከፉላም ጋር ነው የሚያደርጉት። ይሄን ጨዋታ ማንቸስተር ሲቲ እንደሚፈተን እኔ በበኩሌ ምንም እንትን አይለኝም። በጣም የማንቸስተር ሲቲ መሀል ክፍሉ ሮድሪ እስከሚመለስ ድረስ በጣም እንደሚረበሽ ተስፋ እኔ ይጠራጠራለሁ ማለት ነው። ማንቸስተር ሲቲ ስቴብል ነው ይሄን ጨዋታ ያሸንፋል ብዬ አልገምትም፣ ግን ሊያሸንፍ ይችላል ካሉት ደረጃ ወይ ደግሞ የያዙት ተጫዋቾች ሚና ማለት ነው። ሆኖም ግን ያን ቀን የጨዋታው ኮከብ የነበረው ፊል ፎደን ሁለተኛው 90 ደቂቃ አልቆ በጭማሪ ሰዓት ላይ ነው ጎሉን አስቆጥሮ ለ3-2 ያረጋት በሜዳው ማለት ነው። በጣም ወሳኝ ጎልም ነበረች ለፊል ፎደን ለክለቡም ማለት ነው። ሆኖም ማንቸስተር ሲቲ ቼልሲ አቻ መውጣቱን ተከትሎ አሁን ከሊጉ መሪ በ5 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። እናንተስ እንዴት አያችሁት? የቅዳሜ የተደረገውን ጨዋታ ማንቸስተር ሲቲ ከሊድስ የተደረገው ጨዋታ እንዴት ነበረ የሚል እናንተም አስተያየታችሁን ጠብቁ አስቀምጡ እላችኋለሁ። ሌላው ጨዋታ ቅድም እንደነገርኳችሁ እሁድ ላይ የተደረገ ጨዋታዎች ነበሩ። ሊቨርፑል ማንቸስተር ዩናይትድ እሁድ ዕለት ነው። ቀደም ብሎ 9 ሰዓት ላይ ነው ማንቸስተር ዩናይትድ ጨዋታውን ከክሪስታል ፓላስ ጋር ያረገው። ያን ጨዋታ ማንቸስተር ዩናይትድ 2-1 በሆነ መልኩ አሸንፎ ነጥቡንም ወደ 21 አድርሶ 7ኛ ደረጃ ላይ ቁጭ ብሏል ማለት ነው። ከሊጉ መሪ አርሰናል በ9 ነጥብ ነው እምርቆ አርሰናል ዩናይትድ ማለት ነው። ይሄን እኔ በበኩሌ ማንቸስተር ያሸንፋል ብዬ አልገመትኩም ነበር። ምክንያቱም የባለፈው በ12ኛ ሳምንት ኤቨርተን ተጫዋች በቀይ ወጥቶበት ማንቸስተር ዩናይትድ ሙሉን ከረፍት በኋላ ሙሉ ጨዋታ ማለት ይቻላል በጉድሉ ተጫዋች ነው የተጫወተው ኤቨርተን እና ማንቸስተር ያን ጨዋታ ብዙ ጎል አስቆጥሮ ያሸንፋል ተብሎ ነበረ። ግን ኤቨርተኖች ናቸው ያን ጨዋታ በጎድሎ አሸንፎ የወጡት ማለት ነው። እና ለዛ ነው ብዙዎች ክሪስታል ፓላስ ለትልልቆች ክለብ ፈታኝ በመሆኑ ዩናይትድን ደግሞ ያው በቀላሉ ያሸንፋል ተብሎ ነበረ። ያንንም ለማድረግ ጥረት ሲያደርጉ ነበረ ክሪስታል ፓላሶች። ቅጣት ምት ማቴታ አስቆጥሮባቸው ሲመሩ ቆይቶ ነው አላላ ላይ ማንቸስተር 2 ጎል አስቆጥሮ ያን ጨዋታ ያሸነፈበት ነበረ። የማንቸስተር ቡድን አይገመት ወይ ደግሞ ወጥነት የለውም። በቃ ይህን ጨዋታ ያሸንፋል ስትሉ ወይ አቻ ይወጣል ወይ ይሸነፋል። በቃ ይከብደዋል ጨዋታ ሲባል ደግሞ ነጥብ ይዞ ሲወጣ ይታያልና አይገመትም። ሆኖም ግን አሁን እየሰበሰበ ያለው ነጥብ ጥሩ ነው ከሌሎች አንጻር ማለት ነው። ጥሩ ደረጃ ላይ ምን ያለ ቶፕ 4 ገብቶ ለመጨረስ ምናልባት ጥሪ ላይ መሀል ሜዳውን አስተካክሎ የሚመጣ ከሆነ ቶፕ 4 ገብቶ የመጨረስ እድል አለው ብዬ ገምታለሁ። ሆኖም ግን ክሪስታል ፓላስን አሸንፈው ሙሉ 3 ነጥብ ይዞ ወጥቷል ማለት ነው የሮቤን አሞሪም ቡድን። ሌላ ጨዋታው 11 ሰዓት ላይ የተደረገው በጉጉት ሲጠበቅ የነበረው የሊቨርፑል ጨዋታ ነው። ሊቨርፑል በማንቸስተር ሲቲ ተሸነፈ። ከዛ በኋላ በብሬንትፎርድም 3-0 ተሸነፈ። ከዛ በሚገርማችሁ ደግሞ በብሬንትፎርድ በሜዳውና በደጋፊ ፊት ነው 3-0 የተሸነፈው። ከዛ ቀጥሎ በሊቨርፑል በፒኤስቪ አንዶቨን በሻምፒየንስ ሊግ በሜዳው በአንፊልድ ማለት ነው 3-1 4-1 ነው ተሸንፎ የወጣ ማለት ነው። ባለፈው ደግሞ ከዌስትሃም ጋር ሲያደርግ የነበረው ጨዋታ ዌስትሃም አዲስ አሰልጣኝ ኑኖ ስፒሪቶ ሳንቶ ቀጥሮ ስፒሪቶ ሳንቶ ቡድኑን ገና እያዋሃዱ ነው፣ ግን ጥሩ ውጤት ላይ ነበራቸውና 2 ጨዋታም ተከታታይ አሸንፈው ከዛ በፊት አቻ ወጥቶ ነበሩና ለሊቨርፑል አሁን ሊቨርፑል ያለበት አንጻራዊ ጊዜ ፈታኝ ይሆናል ተብሎ ተጠብቆ ነበረ። በጨዋታ በሙከራም በጨዋታም ጥሩ ነበር ዌስትሃሞች።
ሆኖም ግን ሊቨርፑል 2-0 በሆነ መልኩ አሸንፎ ወጥቷል። አሌክሳንደር ኢዛክ ከረጅም ሰዓታት በኋላ ነው በእንግሊዝ ፕሪሚየር ሊግ አምና ነበር እንግሊዝ ፕሪሚየር ሊግ ያስቆጠረው ለኒውካስትል ማለት ነው። ዘንድሮ ሊቨርፑል ከመጣ በኋላ ጎል ማስቆጠር በጣም ራሱን ለማግኘት በጣም እየተቸገረ ያለው አጥቂ ያው በጣም በውድ ዋጋ መጥቶ ያም የለመደው ሊግ ውስጥ ማለት ነው። አሌክሳንደር ኢዛክ ትውልድ ኤርትራዊ ዜግነቱ ስዊድናዊ ማለት ነው። እስከ ባለፈው እስከ 13ኛ ሳምንት መጠበቅ ግድ ነበረ ማለት ነው። ለሱም ለክለቡም በጣም ጥሩ ነው ወደ ጎል ማስቆጠር መምጣቱ ማለት ነው። አሰልጣኙ ግን ትልቅ ውሳኔ ነው የወሰኑት። መሐመድ ሳላን ወደ ተጠባባቂ ወንበር አውርዶት ነው ይሄን ጨዋታ የጀመሩት ማለት ነው። ሙሉ 90 ደቂቃ አላስገቡም። ያው መጨረሻ ጎልም ደግሞ ኮዲ ጋክቡ ነው ያስቆጠረው ማለት ነው። የመሐመድ ሳላ ጣፋንታ ወደፊት ምን ይሆን የሚል ያው ብዙዎች በጉጉት ይጠብቃሉ። እኔ ጥሪ ላይ ይለቃል ምን ሳቢ አይኖረኝም። የዘንድሮ ሲዝን ይጨርሳል። ከዛ በኋላ ግን ወደ ሌሎች ሊግ የሚሄድ ይመስለኛል። መሐመድ ሳላ ያው ማግኘት ያለበት ከክለቡ ጋር ብዙ ነገሮችን አሳክቷል። ቻምፒየንስ ሊግ በልቷል፣ ፕሪሚየር ሊግ በልቷል። በግልም ደረጃ ብዙ ሽልማቶችን አሸንፏል እና አሁን ለሌሎቹ እድል የሚሰጡት ይመስለኛል ሊቨርፑሎች ማለት ነው። ያው ሌላ ጨዋታ በስታንፎርድ ብሪጅ ቼልሲ አርሰናልን ገጥሞ አንዳቻ የወጡበት ጨዋታ ነበረ ማለት ነው። ያን ጨዋታ ብዙዎችም ግምት የሰጡት አርሰናል ያሸንፋል ብሎ ግምት ሲያስቀምጡ ነበረ። ሆኖም ግን ያው ቼልሲ ለአርሰናል ፈታኝ እንደሆነ ቀድመን ብዙዎቻችን ስንገምት የነበር ነው። ብዙ የኳስ ተንታኞችም ደግሞ ሲተነትኑት ነበረ። ምክንያቱም ከዛ በፊት በአውሮፓ ቻምፒየንስ ሊግ ባርሳን የመሰለ ቲም ነው ቼልሲ 3-0 አሸንፎ የመጣ። አርሰናል ደግሞ ያው ዘንድሮ የመከላከል ክፍሉ የመሃሉ በጣም ሲወራለት ነበረ እና በአውሮፓ ቻምፒየንስ ሊግም ደግሞ ምርጡ የአውሮፓ ሊግ ክለብ የሆነውን ባየር ሙኒክ አሸንፎ ነው መጣ። በዛም ደግሞ በፕሪሚየር ሊግ ሊጉን እየመራ ነው። በቻምፒየንስ ሊግም ደግሞ እሱ ነው አርሰናል ነው ሙሉን ጨዋታ ከ5ቱም 5 አሸንፎ ቴብሉን እየመራ ያለውና በዚህ ጨዋታ ደግሞ ቼልሲ ከአርሰናል በ6 ነጥብ ዝቅ ብሎ ነበረ ሁለተኛ ደረጃ ላይ ተቀምጦ ይህን ጨዋታ ያደረገውና ብዙዎቹ ደግሞ ለዚህ ነው ጨዋታ በጉጉት ሲጠበቅ የነበረ። ፕላስ ደግሞ ደርቢም ነበረ። የከተማ ተቀናቃኝ ናቸው። ለንደን ደርቢ ናቸው። ዱሮም በጆዜ ሞሪኖ እንዲሁም ደግሞ በአርሴን ዌንገር ደግሞ ፉክክር ነበራቸው እና ጨዋታው እንዲጠበቅ ነበር ማለት ይቻላል። በቼልሲ በኩል ጥሩ ተነሳሽነት ያየነበት፣ በጣም ፋውል የበዛበት፣ ቢጫ ካርድ እንዲሁም ደግሞ ቀይም ከእረፍት በፊት ያየንበት ጨዋታ ነበረ። ከእረፍት በፊት ያው ሞሴስ ካይሴዶ በቀይ መሪኖ ላይ የሰራ ጥፋት በቀይ የወጣበት ጨዋታ ነበረ እና ወደ 50 የሚጠጉ ደቂቃዎች ቼልሲዎች በጉድሎ ተጫዋች ሲጫወቱ ነበረ። ከእረፍት መልስም ደግሞ በጉድሎ ተጫዋች ሆኖ እኔ እንዳውም ፈርቶ ሸሽቶ ይከላከላሉ ብዬ ሲገምት ነበረ ቼልሲዎቹን። ግን እነሱ ያን አላረጉም። ደፍሮ እያጠቁ ነበረና ያ ጎል ማግብቶ መምራት ችሎ ነበሩ። ከዛ በኋላ ነው አርሰናል በመሪኖ ጎል አስቆጥሮ 1 አቻ የሆኑት ማለት ነው። ያው ጨዋታው በዛው ነው የተጠናቀቀ። ግን ብዙ የቼልሲ ተጫዋቾች እና ሪስ ጄምስ ተነሳሽነት በጣም እጅግ የሚገርም ነበረ እና አርሰናል ግን የቼልሲ በጎዶሎ ተጫዋች መጫወቱን ተከትሎ አሸንፎ እድሉን መጠቀም ነበረበት። እኔም በግሌ የማስበው
እና ምርጥ እድል ነው ያሳለፈ ብዬ ገምታለሁ። ምክንያቱም የዋንጫ ተፎካካሪ ነው። ለረጅም ዓመት ሆኖታል። ወደ 20 ዓመት በላይ ሆኗል አርሰናል ዋንጫ ከበላ። ስለዚህ ይህን ለመሳካት ደግሞ የሌሎች መዳከም እነ ሲቲ እነ ሊቨርፑል ነጥብ እያጡ መሄድ፣ ሲቲም ባለፈው ተቸግሮ ነው ያሸነፈው እና አርሰናል እያሸነፈ እንደዚህ አይነት እድል ነጥቦች እየሰበሰበ የማይሄድ ከሆነ ከኋላ መጥቶ ሌሎቹ ማነሱበት እድል አይኖርምና እኔ በበኩሌ ምርጥ እድል ነው ያሳለፈ ብዬ ይገምታሉ ማለት ነው። በዛ ጨዋታ በጣም ፋውል የበዛበት ቢጫ ቀይ ያየንበት ጨዋታ ነበረ። በደረጃው ቼልሲ ሁለተኛ ሆኖ አርሰናል ደግሞ አንደኛ ሆኖ ነው የተገናኙት። በተጨማሪ ደግሞ የለንደን ደርቢ ናቸው፣ ተቀናቃኝ ናቸው። ያው ለንደን ቀይ ናት፣ ለንደን ዘብሉዝ ብሉ ናት፣ ሰማያዊ ናት ብሎ ይከራከራሉ የቼልሲ ደጋፊዎች። እንዲሁም ደግሞ ቶትናምም ደግሞ ለንደን ነጭ ናት ብሎ ያው ክርክር ይኖራል። እኛንን የምንበልጠው እኛንን የሚል ክርካሬ ይኖራል እና ብዙ ጊዜ የቼልሲ ደጋፊዎች ደግሞ ያው በአውሮፓ ደረጃ የበሉት ዋንጫ ነው የሚፎክሩት። ያው ቻምፒየንስ ሊግ አላቸው፣ አውሮፓ ሊግ፣ ኮንፈረንስ ሊግ እንዲሁም ደግሞ የዓለም ክለብ ዋንጫ ለመጀመሪያ ጊዜ የተዘጋጀው አሜሪካ ያዘጋጀችው ማለት ነው ፓሪስ ሰን ጀርመን አሸንፎ ያን ዋንጫ አሸንፏል እና በአውሮፓ ደረጃ ቼልሲ ያደረገው ማንኛውም ክለብ አላረገው። አርሰናል ደግሞ እኛንን በጥንካሬ የምንበልጣቸው በሚል ያው ፕሪሚየር ሊግ ብዙ ጊዜ በ14 ጊዜ በልተዋል አርሰናል ማለት ነው። ቼልሲ 6 ጊዜ ብቻ ነው የበላ። የአውሮፓ ላይ የተዘጋጀው ዋንጫ ግን አርሰናል አንድም ዋንጫ የለውም እና ለዛ ነበረና ጨዋታ በጣም ትኩረት ስቦ ነበረ። ካይሴዶ በጣም ሲቾክል ሲንቀጃቀጅ ነበር ያ ጨዋታ። እኛ ቼልሲ እና አስቶን ቪላ ተመሳሳይ 24 ይዞ ሶስተኛና አራተኛ ይዟል። ብራይተን 22፣ ሰንደርላንድ 22 አምስተኛና ስድስተኛ ደረጃ ሲይዙ ዩናይትድ እና ሊቨርፑል ደግሞ ተመሳሳይ 21 ይዞ ሰባተኛና ስምንተኛ ይዟል ማለት ነው። የዛሬ ጨዋታ ደግሞ ምን ይመስላል ነገ ይዘን እንመጣለን። እስከዛ ቸር ይቆዩላችኋለሁ።